የፌዴራል ፖሊስ ኮሚሽነር ጀነራል እንዳሻው ጣሳው ከኢንተርፖል ዋና ጸሐፊ ዶክተር ጆርጋን ስቶክ ጋር በሁለት ርዕሰ ጉዳዮች ዙሪያ ተወያይተዋል። በውይይታቸውም በአገር ውስጥ ወንጀል ሰርተው ወደ ሌላ ሀገሮች የሸሹ ግለሰቦችን በሀገር አቀፍ ደረጃ በመተባበር ወንጀለኞችን በመያዝ ወደ ሕግ የሚያቀርቡበት ጉዳይ ላይ መወያየታቸውን ጀነራሉ ገልጸዋል። በተለይም አሁን ሀገራችን ከምታደርገው ለውጥ ጋራ ባለፉት ጊዜያት ከሰብአዊ መብት ጥሰት ጋር የተያዙ በርካታ ችግሮች እየተፈጸሙ መሆናቸውን ሁላችንም አረጋግጠናል። የምርመራ ውጤቶቻችንም እነሱን ነው የሚያሳዩት። ወንጀል ውስጥ የተሳተፉ ሰዎች አሁን ግማሾቹ ሀገር ውስጥ አሉ፣ ግማሾቹ ደግሞ ሀገር ውስጥ የሉም። እነዚህ ሰዎች ሀገር ውስጥ ቢኖሩም ሀገር ውስጥ ባይኖሩም የፈጸሙት ወንጀል ትክክለኛ ሆኖ እስከታየ ድረስ ከየትም ሀገር ሊመጡ እንደሚችሉ ዛሬ ባረግነው ውይይት ዶክተሩ ይሄን ኮንፊርም አድርገውልናል። ያው በኢንተርፖል ደንብ መሰረት ሰዎች የማይጠየቅባቸው ጉዳዮች አሉ። ከሱ ውጭ ባሉ ጉዳዮች በሙሉ ግን ግለሰቦች ሊሆኑ ይችላሉ፣ ቡድኖች ሊሆኑ ይችላሉ፣ ወይም ሌሎች ሊሆኑ ይችላሉ አሳልፈው ለኢትዮጵያ እንደሚሰጡ በነበረን ውይይት አረጋግጠውልናል። ኢትዮጵያ በዓለም አቀፍ የወንጀል መከላከል ሂደት ውስጥ ጠንካራ እንድትሆን ድጋፍ እናደርግላታለን ያሉት ደግሞ የኢንተርፖሉ ዋና ጸሐፊ ጀነራል ጆርጋን ስቶክ ናቸው። Interpol provides Ethiopia the opportunity to be a strong ኢንተርፖል ኢትዮጵያ በዓለም አቀፍ የሕግ አስከባሪ ኔትወርክ ውስጥ ጠንካራ እንድትሆን ድጋፍ ያደርጋል። በተለይም የተደራጀ የወንጀል ተግባርና ሽብርተኝነትን በተመለከተ ኢትዮጵያ መረጃ ማግኘት እንድትችል ድጋፍ እናደርጋለን፣ እድሉንም እንፈጥራለን። ይህ በተለያዩ ጉዳዮች የሚፈለጉ ግለሰቦችን ያካትታል። የወንጀል ክስተቶች ዓለም አቀፋዊነት ከጊዜ ወደ ጊዜ እየጨመረ መጥቷል። ይህን ለመከላከል በሕግ አስፈጻሚዎች መካከል የሚደረግ ትብብር አስፈላጊ ነው። በተጨማሪም በኢትዮጵያ ውስጥ ጸጥታን ለማረጋገጥ የድርሻችንን እንወጣለን። We can contribute to security in Ethiopia. ከጊዜ ወደ ጊዜ እየተፈጸሙ የሚገኙ የወንጀል አይነቶች መራቀቅ የዘመነ አሰራርን በመጠየቃቸው ሀገሪቱ ዘመናዊ የፖሊስ ሰራዊት ለመፍጠር ከኢንተርፖል ጋር ለመስራት መታቀዱ ተገልጿል። የኢንተርፖል ስራችንን የማዘመን ስራ በጋራ እንሰራለን ብለናል። ይህን ስራ ለማዘመን የተለያዩ ቴክኖሎጂዎችን መጠቀም መቻል አለብን። የተለያዩ የፎረንሲክ ምርመራ የሚያካትቱ ጉዳዮች መጠቀም መቻል አለብንና በዚህ በኩል የሴክሬታሪ ጀነራሉ በቂ እገዛ እንደሚያደርጉልን በዚህ እገዛ ተጠቅመን መልካም ስራ ለመስራት ዝግጁ መሆናችንን ለማረጋገጥ ነው። ኢትዮጵያ ከ60 ዓመታት በፊት ኢንተርፖልን የተቀላቀለች ሲሆን በአሁኑ ሰዓት 194 ሀገራት የኢንተርፖል አባል በመሆን በየሀገራቱና በሀገራቱ መካከል የሚፈጸሙ ወንጀሎችን ለመቆጣጠር እየሰሩ ይገኛል።